የእናንተ ጉዳይ ግድ ብሎት ከዚህ ሀገር መንግስት ጋር ተነጋግሮ ፍሬያማ ተስፋ ሰጪ ድርድር ያደረገበት የመጀመሪያው ቀን ከመሆኑም ባሻገር ኢትዮጵያ ለማዲባ በጭንቁ ዘመን ፓስፖርት ሰጥታ የትግል አጋር እንደሆነች ሁሉ ዛሬ ደቡብ አፍሪካን ቤታችን ብለው የሚሰሩ የሚተጉ ኢትዮጵያውያን ተከብረው እንዲኖሩ ሕጋዊ ፍቃድ እንዲሰጣቸው ያቀረብነው ጥያቄ Thank you. Thank you. Thank you. Thank you. Thank you. ለደቡብ አፍሪካ ፕሬዝዳንት ሲሪል ራማፖዛ ያለን ጥያቄ አንድ ብቻ ነው። እርሱም የዜጎቻችን ጉዳይ ነው ብለን አበክረን ስላነሳን እሳቸው በውጭ ጉዳያቸው የሚመራ ኮሚቴ አቋቁመው የኢትዮጵያን ዲያስፖራ ጉዳይ በተለየ መንገድ በማየት ሕጋዊ እርምጃ እንደሚወስዱ ቃል ገብተውልናል። ኢትዮጵያውያን ደቡብ አፍሪካን እንደምትወዱ ስገልጽላቸው እሳቸውም አስደሳች ሁለት መልእክት ነግረውኛል። ኢትዮጵያውያን ሰርቶ አደር ለፍቶ አደር ላባደር መሆናቸውን እናቃለን ብለውኛል። ከዚህ በተጨማሪ በእኛ አምባሳደር በኩል በቅርቡ የኮሚኒቲ ተወካዮች ከፕሬዝዳንቱ ጋር በዝርዝር እንድትወያዩም ቀጠሮ ተይዞላቸዋል።